ሰላም ፋርማሲስት ያስነኝ ዛሬ ስለ መጋኛ በሽታ እናወራ እስቲ። ሜዲካሊ በህክምና ቤልስ ፐልሲ የሚባል ኬዝ ማለት ነው። ከዚህ ጋር የሚያያዝ ኬዝ አለ። እሱም ሴሬብራል ፐልሲ በመባል ይታወቃል። ሴሬብራል ፐልሲ ብሬን ዳሜጅ አለው ሎንግ ላይፍ የሚወስድ ኬዝ ነው ማለት ነው። ይሄ ሪከቨሪው ያን ያክል አይደለም ከቤልስ ፐልሲ አንጻር። ሴሬብራል ፐልሲ ፓራላይሱ ብዙ አካልን ከቨር ሊያደርግ ይችላል፣ የተወሰነ ቦታ ሊሆን ይችላል። ነገር ግን ለረጅም ጊዜ ብሬን ዳሜጅ አፌክት ስለሚደረግ ሪከቨር ሳይሆን ሊቆይ ይችላል። ኪውር የለውም፣ መዳኛ የለውም። አንዳንድ እድለኞች በተወሰነ ደረጃ በሆነ ፐርሰንት ወይም ሙሉ ለሙሉ ሪከቨር ሊያደርጉ ይችላሉ። ነገር ግን ቤልስ ፐልሲ የሚለየው ምንድነው? ለአጭር ጊዜ ነው። አብዛኛው ጊዜ ፓራላይሱ ለአጭር ጊዜ ነው፣ ቴምፖራሪ ነው። አብዛኛው ተጠቂዎች ሪከቨር ያደርጋሉ ሙሉ ለሙሉ። እንግዲህ አብዛኛው ጊዜ የት ነው አፌክት የሚያደርገው ቤልስ ፐልሲ? ፊት ነው። ግማሽ ፊትን ፓራላይዝ ማድረግ። አፌክት የተደረገበት ፓርት ምንም ህመም ስሜት አለመሰማት፣ እንደዚሁም ደግሞ አለመታዘዝ፣ ማንቀሳቀስ አለመቻል። የተጎዳበት ፓርት አይን አለመዘጋት፣ መክፈት መዝጋት አለመቻል፣ ወይም አፍ ከተጎዳም ንግግር በትክክል አለመናገር፣ በትክክል ማኘክ ሊያቅታቸው ይችላሉ። በትክክል ምግብን ጣዕሙን ቴስት ማድረግ ሊያቅታቸው ይችላል። ለዚህ ከዚህ ጋር ተያያዥነት ምልክቶች ያሳያሉ ማለት ነው ቤልስ ፐልሲ ላይ። አሁን ዋና እኔ የሚያወራው እዚህ ጋር ቤልስ ፐልሲ ነው። ምንድነው ምክንያቶቹ? በዋናነት 3 ምክንያት ብለን ማስቀመጥ እንችላለን። ዲቱ ኢንፍላሜሽን ኦፍ ክራኒያል ነርቭ ሰቨን ማለት ነው። ሰቨንዝ ክራኒያል ነርቭ ኢንፍሌም ከሆነ ለምንድነው ኢንፍሌምድ የሚሆነው? ስለተጎዳ አክሲደንት ሊሆን ይችላል፣ ተመቶ ሊሆን ይችላል፣ በአደጋ ሊሆን ይችላል፣ በተለያየ ሪዝን ሊጎዳ ይችላል። 7ኛው ክራኒያል ነርቭ። ብዙ አይነት ክራኒያል ነርቮች አሉ። ከዛ መካከል በዋነኝነት የፌስን ጋር ሚያያዝ ከሌሎችም ጋር በእርግጥ አብሮ ነው የሚሰሩት ክራኒያል ነርቭ ወሳኝ ነርቭ ናት ማለት ነው። ለዚህ ኢንፍሌም የሱ ኢንፍላሜሽን ማለት ነው። ሁለተኛ ቫይራል ኢንፌክሽን ካለ በተለይ ሄፐስ ሲምፕሌክስ ቫይረስ ካለ ወይም ቫርሴላ ዞስተር ቫይረስ ምንለው ቪኤስቪ ምንል ቫይረስ ኢንፌክትድ ከሆነ አንድ ሰው ለቤልስ ፐልሲ የመጋለጥ እድሉ ከፍ ይላል። ይሄ በሪሰርች የተረጋገጡ ነጥቦች ናቸው። እንግዲህ ሳምታይምስ ይሄ ኬዝ አዲዮፓቲክ ነው። ምንውንም አናቅም። ለምን እንደተከሰተ ምክንያቱም ላናቅ እንችላለን። ትሪትመንቱ ምንድን ነው? ህክምናው ይህንን ካል ህክምናው እንግዲህ አንዳንድ ይሄ ኬዝ በራሱ ጊዜ ሊድን ይችላል፣ ራሱ ሪከቨር ሊያደርግ ይችላል። በዋነኝነት ታይም ላይፍ ሴቪንግ ነው። እዚህ ኬዝ ውስጥ በአብዛኛው ጊዜ ከነርቭ ጋር የሚያያዙ ችግሮች ውስጥ ስትሮክን ጨምሮ ታይም ላይፍ ሴቪንግ ነው። ስለ ታይም ነው እዚህ ጋር ጫወታው። በጊዜ ከደረስ ኬዙ ሪቨርስ ኬዙ መቀልበስ እንችላለን። ያለበለዚያ ዘላለማዊ ሊሆን የሚችልበት አጋጣሚ ይኖራል። ለዚህ ይሄ እስከ 72 ሰዓት ውስጥ በጣም ቆየ የምንለው ማለት ነው። ጤና ተቋም ሄዶ ህክምና ማግኘት አለበት። በቤልስ ፐልሲ ወይም መጋኛ በተለምዶ ተብሎ የሚጠራው በሽታ ከተጠቃ ማለት ነው። ልክ አፌክት እንደተደረገ ጤና ተቋም መጎብኘት መቻል አለበት። የምንጠቀመው መድኃኒቶች እንግዲህ አንቲ ኢንፍላማቶሪ እና አንቲቫይራል አንድ ላይ በማምጣት ነው ብዙ ጊዜ። ለዚህ ኮርቲኮስትሮይዶች አንቲ ኢንፍላማቶሪ ድራግ ናቸው። እንደዚሁም አንቲቫይራል ድራጎችን እንጠቀማለን በኮምቢኔሽን አንድ ላይ። ብዙ ጊዜ የምንጠቀመው ኮርቲኮስትሮይድ ድራግ ፕሬኒሶሎን ነው። ፕሬኒሶሎን 1 ሚሊግራም ፐር ኬጂ ነው። ለምሳሌ አንድ ሰው 50 ኪሎ ግራም ከሆነ 50 ኪሎ ግራም ሲባዛ 50 ሚሊግራም ይጠቀማል ማለት ነው። በአብዛኛው ጊዜ ኢናፍሬጅ 60 ሚሊግራም ፐር ዴይ ነው የምንጠቀመው ለአንድ አዳልት፣ ለትልቅ ሰው ማለት ነው፣ ለጎልማሳ። ለምን ያክል ጊዜ ነው ፕሬኒሶሎን የምንጠቀመው? ለ10 ቀናት። ለ6 ቀናት 1 ሚሊግራም ፐር ኬጂ ወይ 60 ሚሊግራም ፐር ኬጂ እንጠቀማለን። ጧት ላይ መዋጥ አለበት ከምግብ በኋላ። እነዚህ ለ6 ቀናት ከተጠቀምን በኋላ ለ4 ቀን ደግሞ ዶዙን ቀንሰን እንጠቀማለን። ቶታሊ ለ10 ቀናት ቢበዛ ለ2 ሳምንት ነው የምንቀጥለው ፕሬኒሶሎን። ሌላ ከፕሬኒሶሎን ጋር የምንጠቀመው አንቲቫይራል ድራግ እና ሳይክሎቪር ናቸው። ሳይክሎቪር 400 ሚሊግራም ፒኦ በአፍ 5 በቀን ውስጥ ማለት ነው። በቀን ውስጥ 5 ጊዜ 400 ሚሊግራም መጠቀም አለበት በአፍ ለ10 ቀናት ማለት ነው። ምን ከሆነ ነው? ይሄ ሄፐስ ሲምፕሌክስ ቫይረስ ከሆነ ነው ምክንያቱ ማለት ነው።
ይሄ በምርመራ ወይ ምርመራው እንኳን ባይኖር በሪስክ ፋክተሮች እና ተያያዥ ነጥቦች ሄርፐስ ሲምፕሌክስ ኤክስፖዠር ካለ ኢንፌክሽን ካለ አሳይክሎቪር 400 ሚሊግራም ፒኦ 5 በቀን ለ10 ቀናት እንጠቀማለን። ኮዙ ደግሞ ምክንያቱ ቫሪሴላ ዞስተር ቫይረስ ከሆነ አሳይክሎቪር ዶዙን ይጨምርና 800 ሚሊግራም በቀን 5 ለ10 ቀናት እንጠቀማለን። ሌላ መድኃኒት አሳይክሎቪር ከሌለ ማንን እንጠቀማለን? ቫላሳይክሎቪር እንጠቀማለን። ቫላሳይክሎቪር 500 ሚሊግራም ፒኦ ቢአይዲ ለ5 ቀናት እንጠቀማለን። ምን ከሆነ ምክንያቱ ሄርፐስ ሲምፕሌክስ ቫይረስ ከሆነ፣ ሄርፐስ ዞስተር ከሆነ ቫሪሴላ ዞስተር ቫይረስ ከሆነ ዶዙን እንጨምርና ቫላሳይክሎቪር 1000 በጣም ከፍ እናደርጋለን ሚሊግራም በቀን 3 ለ5 ቀናት ጥቅም ላይ ይውላል። ሌላ ሶስተኛ መድኃኒት መጠቀም ተመራጭ ሪኮመንድ የሚሆነው የሚመከረው ቪታሚን ቢ ኮምፕሌክስ ነው። ሶ ቢ1 ቢ3 ቢ6 አንድ ላይ የያዙ ቪታሚን ቢ ኮምፕሌክስን መጠቀም በጣም ጥሩ ነው። ጠዋትና ማታ ተደርጎ ጥቅም ላይ ሊውል ይችላል። ሶ ሁሉም መድኃኒቶች ከምግብ በኋላ ነው መጠቀም ያለብን ማለት ነው። እዚህ ጋር ሳይክሎቪር በቀን 5 ይላል። ሆኖም ግን በቀን 5 መጠቀም ብዙ ጊዜ የሚቻል አይደለም። በክሊኒካል ሲናሪዮ ፕራክቲካሊ ስንጠቀም በቀን 4 ነው በ6 ሰዓት ልዩነት የምንጠቀመው። ሶ ከዚህ መድኃኒቶች ጋር ምን መደረግ አለበት? የግድ ፊዚካል ቴራፒ መደረግ አለበት፣ በፊዚካል ቴራፒስት ማለት ነው። ሶ ማሳጅ መደረግ አለበት። ፋሻል ኤክሰርሳይሶች አሉ ሪኮመንድ የሚደረጉ ለሪቨርሳል ይህንን ኬዝ ሪከቨሪ ውስጥ በጣም ትልቅ ሚና የሚጫወቱ ከመድኃኒት ባልተናነሰ መንገድ ለዚህ አንድ ላይ ፊዚካል ቴራፒ መስራት አለበት በባለሙያ ጋር፣ እንደዚሁም ተጠቂው በግል ደረጃ መስራት አለበት። ይህንን ከዩቲዩብ ከታዋቂ ፊዚካል ቴራፒስቶች ሪኮመንድ የተደረጉትን ፊዚካል ቴራፒ ማየት ከፈለጋችሁ ዩቲዩብ ላይ ማግኘት ትችላላችሁ። ሌላ ስትረስን መቀነስ። አብዛኛው ጊዜ እንግዲህ ፊታችን የሚጎዳ ከሆነ በተለይ ፊት ሴንሲቲቭ ኤሪያ ነው፣ ሰው መስታወት ያበዛል። ይሄ አይመከርም። ምክንያቱም ጭንቀትን እንዲውስ ሊያደርግ ስለሚችል ከድሮ ማንነቱ ጋር እያነጻጸረ እንዳይጨናነቅ። በእርግጥ በቀን አንዳንዴ ቼክ ማድረጉ አይከፋም። ነገር ግን ሁሌ መስታወት እያዩ መጨናነቅ አያስፈልግም። ምክንያቱም ጭንቀት የማንኛውም በሽታ ሪከቨሪ ስለሚቀንስ ይሄ አይመከርም። ሪላክስ ማድረግ አለበት ያ ሰው፣ መጨናነቅ የለበትም። ፊዚካል ቴራፒውን መከታተል አለበት። መድኃኒቶቹን በትክክል መውሰድ አለበት። ፋሻል ኤክሰርሳይዝ መስራት አለበት። እንደዚሁም ጥሩ አመጋገብ፣ በቂ እንቅልፍ ማግኘት አለበት። ይህንን ካደረገ በአጭር ጊዜ ብዙ ጊዜ እስከ 6 ወር ሪከቨሪ ያደርጋሉ። በቤልስ ፐልሲ የሚጠቁ ሰዎች አብዛኛው በዚህ ተጠቂዎች ከ2 እስከ 3 ወራት ውስጥ ሙሉ ለሙሉ ሪከቨሪ ያደርጋሉ። ቢበዛ እስከ 6 ወር ማለት ነው። አመሰግናለሁ።